ሰላም እንዴት ናችሁ? የዛላ ሚዲያ ተከታታዮቻችን ያው እንግዲህ በባለፈው ዕለት እንዳያችሁት በጣም ደባሪ የሆነ ነገር በቲማችን ተፈጥሯል። የተለያዩ የቲም አባላቶችም እንግዲህ ተበታትነው እንዴት መመለስ እንዳለብን ግራ ገብቶናል። ስራችን ላይ የተለያዩ ጫናዎች እየፈጠረብን ነው። እናንተ እንግዲህ ኮሜንት በማድረግ እኛም ባለው ለመሰባሰብ ሞክረን እናንተም ኮሜንት ላይ እየጻፋችሁ እባካችሁ ሰባስቡን ያለውን ነገር እባካችሁ እርዱኝ፣ አግዙኝ። ያው እንግዲህ አባላቶቹ ተበታትነውብኛል። እኔ እንዴት እንደሚመለሱ አላውቅም። እውነት እኔ በጣም ደብሮኛል። እኔ እንጃ ይኸው እንደምታዩት ያሉት አባላቶች እነዚህ ብቻ ናቸው። ምን አለ እኔ እንዴት እንደምንመልሰው አላውቅም። እሱ ራሱ አሁን የት እንዳለ አላውቅም፣ ግን ወደ ገጠር እንደመጣ ምናምን ሰምቻለሁ። አሁን እሱንም ለመፈለግ እየሞከርን ነው። እነሱንም እስኪ አንዳንድ ነገር እናናግራቸውና ባለው ነገር ያው እንግዲህ ተሰባስበን እንድንሰራ ፈጣሪ አምላክ እኔ በጎ ፍቃዱ እንዲሆን እመኛለሁ። እስኪ እናንተም ኮሜንት አድርጉኝ እባካችሁ፣ እንለምናችሁ ወደ ስራችን እንመለስ እባካችሁ። ቆይ ለምንድን ነው እንደዚህ ተስፋ እያስቆረጣችሁ ያለው? ምንድን ነው እንደዚህ የሚያደርጋችሁ? ቆይ ማሬ ቢያንስ አንቺ አትሻይም እንዴ? ለምንድን ነው እንድንመለስ አብረን እንድንሰራ ማትፈልጊ? እኔ እኮ አብረን እንድንሰራ ፈልጌ ነበር የመጣው፣ ግን በቃ እንደዚህ በመሀል የተለያዩ ነገሮች ምክንያቶች ሲመጡ በቃ የሆነ እኔ አሁን እንደ የራሴን በቃ መስማማት እና መግባባት ካልቻልን በራሴ የራሴን ስራ መፈለግ የምችል ሰው ነኝ። ግን ከዚህ ከምፈልገው ስራ የተሻለ ስራ ነው ብዬ በጎጃም ቲቪ እንድንሰራ አብረን ተሰባስበን ፈልጌ ነበር የተቀላቀልኳችሁ። ግን በቃ እኔ መግባባት አልተቻለም። ግን ለመግባባት እንሞክር በቃ እኮም ነው ነገር ስንነጋገር ነው። አሁን ገብቶሻል። ያኔ አሁን በልብስ እኔ እንጃ ማንም ሰው ቢሰማ እኔ አላውቅም፣ ሊስቅበት የሚችል ጉዳይ ነው። በልብስ ጉዳዩን መጋጨታችን አግባብ ነው። በትንሽ ነገር አለመግባባት ተፈጠረ። ይሄ ሲሆን ደግሞ አሁን ተፈላልገን ተሰባስበን ስራችንን መቀጠል ነው እኮ። እና እኔም አሁን እያልኳችሁ ያለው ነው፣ ሁላችሁም ውስጣችሁ ያለውን ነገር እንነጋገርና በምን አይነት መልኩ እንቀጥል የሚለውን ነገር ተነጋግረን እንደገና እንደ አዲስ ስራችን ብንሰራ ጥሩ ነው። ቲጂም ጌቾም አዚም ግብርን በቃ ያላችሁን አስተያየት ተናገሩ ነው። እባካችሁ እንስራ፣ እባካችሁ አንበተን፣ እባካችሁ ለምናችሁ። እኔ ያለው ነገር በሙሉ ተስፋዬ ይልሽ እኔ ሙጥጥ ብሎ ጠፍቷል። ምንም ነገር ከእንግዲህ የምሰራው ነገር የለኝም። ሁሉም እኮ እዚህ ጋር ተስፋ አድርጎ ሊሰራ የተሰባሰበ ነው። ግን ያልሆነ ነገር ተከሰተና በቃ ተፈራረስናል። እኔ ራሱ በቃ ያላሰብኩትን እንዳሰብኩ ነው። ተንግዲህ አረብ ሀገር ሄድ እንደሆነች ተንግዲህ እዚህ መጥቼ እንደዚህ እሰራለሁ ብዬ ማስበው ነገር ምንም ነገር የለኝም። ይሄ እኮ መፍትሄ ሊሆን አይችልም። ቲጂ እንዴት እስቲ ነው እባክሽን? አረብ ሌላ መፍትሄ የለኝም። እኔም እኮ ሰው ሀገር መሄድ ወድጄም ተፊትም አስቤውም አላውቅም፣ አልሜውም አላውቅም። እዚህ ሰርተን እናድጋለን ብዬ ነው ያሰብኩ ነበር። ይህች ለምን የሆነ ነገር አትልም? አረብ ሀገር መሄድ መፍትሄ ነው እንዴ? ዞሮ አመናችሁም አላመናችሁም የኔ ተስፋ ጎጃም ቲቪ ነበር። ታውቃላችሁ በቃ እኔ ጎጃም ቲቪ ላይ አላሚያ ተለውጦ ማንነቴ ቤተሰቤን ቀይራለሁ ብዬ ያሰብኩበት ያለሁበት ቻናል ነበር። ግን ከማሊ ሰይጣን ገባ። ከዚህ በኋላ እኔ እልም ይላል እንጂ ከዚህ በኋላ እኔ ከእናንተ ጋር ከዚህ ተመልሼ እሰራለሁ የሚል ሐሳብ የለኝም። ምናልባት የራሴን ቻናል ጀምሬ ግን እዚህ የደረስኩበት ቻሌንጅን አልፌ እዚህ የደረስኩበት ደረጃ እንደምደርስ ግን ተስፋ አለኝ፣ እርግጠኛም ነኝ። እናንተ እንዴት ነው የምታስቡት? ኧረ እባካችሁ ይሄ ቻሌንጅ ሊሆን አይችልም። ይሄ እኮ ሊበትንልና ሊከፋፍልን የማይችል ነገር ከዚህ በኋላ ሲጀመር በቃ ተስፋ ቆርጫለሁ። ማርያም እባክህ ግብራት ትሻላል ይሁን ነገር በለፋ አይደለም። እኔ እኮ እንግዲህ ታውቃላችሁ እዚህ እንድሰራ ጉጉት የፈጠራችሁብኝ እናንተ ናችሁ። በቃ እዚህ እንድሰራ እንደው ምን አለ በቃ ተደጋጋሚ ቤት ድረስ እየመጣ ነበር እኔ እንድሰራ እንደዚህ እንፈልጋለን እያለ ስንት ነገር ተስፋ ሲሰጠኝ እኔማ ወይዬው ወደዚህ ስራ ከተመለሱ ፊትም ሰራበት የነበረ ስለሆነ ብዬ ነበር አመጣጤ። ግን እዚህ መጥቼ ያየሁት ነገር ሌላ፣ የተነገረኝ ነገር ደግሞ ሌላ ሲሆንብኝ አሁንም ቢሆን ግን እኔ ስንት ነገር ፈተናዎችን አሳልፌያለሁ። በልብስ ምክንያት ባይረባ ተልካሻ ምክንያት ስራችን ይቋረጣል የሚል እምነት የለኝም። እንግዲህ እናንተ ለእውነት እንትኑ ካላችሁ መጠንከር አለብን። አለቀ። እባክሽ ቲጂ የሆነ ነገር በሉ። አንቺ አረብ ሀገር የሚለውን ሐሳብ ተይ። አረብ ሀገር መሄድ እኮ እንደዚህ ቀላል አይደለም። እስከዛሬ ያለፍነው ቻሌንጅ አለን። እስከዛሬ ያለፈንበት ስራ አስቆይ ይኸውልሽ ብርቱስ ምን መስለሽ ያልገባሽ ነገር እኛ እኮ ተስማምተን ብንሰራ አንድ ብንሆን አብረን አንድ ላይ ብናደርግ እኮ ደስ ነበር የሚለው። ግን ደግሞ በዚህ ባልሆነ ነገር በተልካሻ ነገር እኛ ስንጣላ እኛው እናርጋለን አናርግም እኮ ነገሩ ያላችሁ ነው። ነገሩ ከባድ ነው። ብዙ ሚስጥር አለ እና የምታውቁትም የማታውቁትም ድብቅብቅ ያለ ሚስጥር አለ ውስጥ ላይ ማለት ነው። እዚህ ግሩፕ ላይ
እና እሱን እኮ በጠረጴዛ ዙሪያ መፍታት ነው። ይሄን ነገር ብንነጋገርበት ማለት ነው እግዚአብሔርን ብዬ የምነግራችሁ ሌላ ጦስ ውስጥ ከመገረል ድረስ የሚያደርሰን ታሪክ አለ አይደለም። ነገሮችን ከማጋገር ቀለል አድርጎ ማየት ይሻላል። ነገሮች ማቅረብ ጥሩ አይደለም። ምክንያቱም እንደሰራችሁት ቀለል ያለ አይደለም። ለስራችን እንቅፋት የሚሆን ነገሮችን ከረር አድርጎ ሳይው ለቀቅ አድርጎ በቃ ይቅርታ እኮ ማንንም የማያስማማበት ነገር የለም። በይቅርታ መስማማት ይቻላል። እኔም ምናልንም ካለበት ሄደን የሆነ ነገር ብለን መፈለግ እንችላለን። ማሳመንም ስለዚህ እዚሁ አካባቢ እንዳለ ሰምቻለሁ፣ ግን የት እንደምናገኘው አይዲያ የለኝም። ስለዚህ እናንተ አሁን ነገሮችን ከበዳርጋችሁ ያለበት ቦታው እዚህ መቼ እሱ ኖረም አልኖረም ዙሮ ከላይ የፈረሰ ነገር ለምን ለማሰብ የገባችሁ አይደለም። ታስፈቅሩሽ ምናምን አይደለም ያመጣነው ዓላማ ሁሉ የሰራንበት ነው። ወይ ብርትሽ ምን ለማለት ፈልግሽ ነው? በአዲስ ሰርተን እንግዲህ ልናድግ ነው። የምን በአዲስ መስራት ነው? ለምንድን ነው ልጁን ሄደን ይቅርታ ጠይቀነው ያለውን ነገር ተግባብተን ማንፈታለን? ይቅርታ ነው ማለት ነው። ተጎጃን ቲቪ ጋር እንግዲህ እኮ መስራት አንችልም። ለምን መስራት አንችል? ያን ካለኝ እኔ እኮ እንድንሆን እያላየርኩት ነው። እግዚአብሔርን ብዬ ነው የምልሽ ማለት ነው። ብንሰራ ደስ ነው የሚለኝ፣ ግን በቃ እኔ ራሱ ያላሰብኩትን ሀሳብ እንዳስብ አድርጎኛል። በቃ እኔ ራሱ አዲስ አበባ ሂጅ በቃ ሰው ቤት ምንም ቢሆን በቃ እኔ ተቀጥሬ መስራት ፈልጋለሁ። ምክንያቱም የኛውን ስራዬን ትቼ እዚህ ሀገር ላይ መቀመጥ አልፈልግም። በቃ አላየሁ እኮ ቻናሉን ይዞ ጠፍቷል። እሺ ከዚህ በላይ እንዴት ነው የሚሆን? ነው በአዲስ ሰርተን እንግዲህ አድገን እንግዲህ ደግሞ ሌላ እንዳይደብራችሁ እንዴት እንግዲህ ማለት ነው። የታወርክ ትክክል ነው ግን የምትናገረው ነገር አንተ በእናትህ የዝም ብዬ እኮ እንትን አይደለም። እግዚአብሔር እንደተማረ ለምን አናስብሽ? እንደተማረ ምናምን አትበልማ። ታዲያስ መጀመሪያ ውስጥ ያለውም ጉድ እንነጋገር ከተባለ ይህ ቻናል ጥላባችን ጠብ አድርገን እዚህ ያደረሰው ቻናል ነው። ይህ ቻናል የት እንዳለ እንኳን እስከ ስልኩ የት እንዳለ አናውቅም። ሰዎች ምን ደስተሉ ነው እኮ ያለ በዚያ ላይ ውስጥ የሆነ ምስጢር ስላለ እንጂ እሱ ምን አለ ጋር አንድ ቀን ተነጋገርን። በለስ ምክንያት ሆነ እኔ እና እሱ የመጨረሻ ጠብ አለን። ምናልባት ያለበትን ታውቃለህ አንተ ጋር ጓደኛ ናችሁ፣ ሰፈር ናችሁ አይደል? የትና ጥራውና መነጋገር ካለብን መነጋገር እንችላለን። ያለውን ነገር እንደዛ ነው የሚሻለው። ምናልባት እሱ ከመምጣቱ በፊት እኛ ተስፋ ሳንቆርጥ ያለውን ነገር ስምምነት ላይ መድረስ አለብን። ምን አለ ከተመለሰ መልሳለሁ ብሎ አላውቅም። እንግዲህ ከሱ ጋር የተነጋገሩት ነገር ምናልባት ማለት ነው አዲስ ቻናል ከፍተን እንሰራለን የሚል አቋም ካላችሁ መስራት እንችላለን። ቆይ አንድ ሰው ወጣና እኛ መስራት አንችልም እንዴ? ሆናችሁ ነው ቢያንስ እኮ እናንተ ነበራችሁ ይሄን ጻማ ማብረድ የነበረባችሁ። እኔ ነው ታስቡት አይደብራችሁም እንዴ እናንተ? ወይስ ከዛሬ ለፋችሁት ጊዜ ተጨቆጫችሁም እንዴ? የቤት ሰራተኛ ያለሽ እንዴ አንቺ? ምን ማለት ነው? አድጆ እኮ አይደለም የቤት ሰራተኛ መግባት አረብ ሀገር መሰደድ ሰው ወደ ነው እንደሚሰደደው ምን በጥሩ አዲስ ቻናል ከፍታለ ብሎ መፈክር ነው እንዴ? አረብ ሀገር ሄዶ ከሸራችሁ ማለት ነው ጠንካሮቹ ነው በአዲስ ቻናል እንክፈትና ጠንካሮቹን እንስራ ካላችሁ ሳንበታተን መስራት እንችላለን። ከዚያ ውጭ ግን ከተስማማችሁ ተስማማሉ እንጂ ከዛ ውጭ እሱን ደግሞ ፍለጋ ብለን ካለበለዚያ ስለ ጉድ መነጋገር ከፈለጋችሁ ህድና ጥራው። አንተ ትንሽ ቀረብ ትላለህ። ህድጥራውና ልጁ ይምጣ። አበባሌ ህድጥራውና ልጁ ይምጣ። የተረዳኸኝ አይደል? እኔ እናንተ ለኔ ምሳሌ ሞዴል ትሆኑኛላችሁ። ለዚህ ደረጃ ያበቁኝ እገሌ ናቸው ብዬ ስማችሁን ወደፊት እንትን እላለሁ ገልጻለሁ ብዬ ይሄ ስራ እኮ እናንተ እንደገና ተስፋ እንድቆርጥ ታደርጉኛላችሁ። በሙያው የቆየንበት ስራ ነው። ልክ ነው እና ለዛ ነው በአንድ ቀን ስህተት እየበተናችሁ ያላችሁ አይደለም። እና ታዲያ በልብስ የሚፈታ ነገር ካለ ብዙ በወንበር ዙሪያ የሚነጋገር የሚፈታ ነገር አለ። ግን ያ ተነጋግረን ሊፈታ ስለማይችል ማለት ነው። ምንድነው የማይፈታበት? እናንተ ተው ይቅርታ የማይሽረው በንግግር ምንም የማይፈታ ነገር የለም። አለቀ። ይቅርታ እስኪ አምጣው ወደ እስኪ አምጣው ነገር የለም። ለማንኛውም ተስፋ ተቆረጥን። እሱንም የተካ ነገር አንተ እስኪ እና ይዘውና ችግር የለውም። እስኪ አምጣው ይኸውላችሁ ምን አለበት ምን እንዳለ ሰምቻለሁ። ምናልባት ከእናንተ ሰፈሩ የሆነ ቦታ ላይ እኛ እንቀመጥና የሆነ ሰው ሂዶ ይጠራው ወይም እንደዛ እናድርግ ወይ ካለበት ቦታ መሄድ ነው። ችግር የለውም። ያው አለ አይደል መፍትሄ ለመፈለግ መጀመሪያ መንከራተት ግድ ነው። በሉ ሲሄዱና ዘካለ ሲጀመር ችግሩ እኛ ላይ ከባድ ችግር አለ። መጀመሪያ የሆነ ነገር እሱንም በምናምን ማመናችን ስለምን ይዞት እንደሚጠፋ መጀመሪያ ማወቅ ነበረብን። እኔ ስናገር እናንተ በኔ ሙድ ትይዛላችሁ። ከዚህ ቀደም እስኪ እንጠይቀው ምናምን ስላችሁ ምንድን ነበር የምትይኝ? አንቺ ራስሽ ምን ነበር የምትይኝ? እሱን ለምን ነው የምንጠረጥረው? ተማምነን ነው መጀመሪያ ስራ መስራት ያለብን አልነበር ስትይ ነበር አንቺስ? ይህች ከስራ በፊት እኮ እምነት ይቀርባል በሚለው መተማመኑ ማዛሪ አይሽ እኮ ቆይ መጨረሻው አሪፍ ነው የሚሆነው። እናንተ ልጆች በጀመረ በእናታችሁ ያላችሁ ብዬ ነው እንጂ መጠርጠር ትልቅና ትልቅ ነገር ነው። እንዴት ነው መጠራጠር? መናገርም አልፈለኩም ነበር፣ ግን አጋጣሚ ሆኖ እንዲሁ ስለተሰበሰብን ደስ ብሎኛል። የሆነ እናንተ ጋር ተናግሬ ወደዛ መናገር ይላል። ተሰብስበንም እኮ አንድ ነው መሆን ያለብን። እባካችሁ ኧረ እባካችሁ ተው። እኔ ማለት ዝሮ ምን አለን ጥራው ግብር እዚህ አካባቢ ማገኘው ከሆነ
መጡ ሀሳቡን እንግዲህ እኔ ይሄ ግሩፕ አንድ ላይ ቢሰራ አብረን ብንቀጥል እስከዛሬ የለፋንበት የደከምንበት የወጣን የወረድንበት የተሰቃየንበት ቻናል ማድረግ ሲጀምር እንቅስቃሴ ሲጀምር አብረን እኛ ባንጠጠል አብረን ብንሰራ ደስታ አለኝ ብሎ እኔ ግን እንደ አዲስነት እናንተ ብዙ ትልቅ ነገር ነበር ስጠብቅ ነበር። እውነት አመናችሁ ማለት ነው። እንደገና ይበትናሉ እንጂ እነሱ ለኔ በቃ አንቺ በምን አይነት ነው የምትረጅው? አንቺ ቅጭላት ይልሽ መንገድ ነው የምትረዳ። አሁን ጥቅጥቅ እያነሳችሁ ነው። አሁን ማጥቂያ ፈልጋ ይሻል ያለሽ ወይ ከሱ ጋር የሚስተላልሽ እንዴ ብርቴ? አዎ በቃ ማርያም አሁን እንደ ጥርጥር ያረክሽ ነው ማርያምን ምን ታላዩ ጋር ነው ወይ ታነልም እኔ ማመን አልችልም። ስራ ምንድን ነው? ቻናሉ እኮ ጠፍቷን አንሽ እኮ መተማመን አለብን ምናምን እና 2 ዓመት ነው 3 ዓመት ስንለፋበት የቆየ ነው ስራ ነው። እንዴት ስትሉ ነው? ቆይ እንበትን እንዴ ቀላል ነው እንዴ? እና እኮ ተሰበሰብን ተጠራቀምን የምናመጣው መፍትሄ እኮ የለም። ብርት ሌላው ሲግራው ምን አለ ቢመጣ የሚያመጣ መፍትሄ ያለው ቻናሉ የት አለ? በምን ነው የምንሰራ? ችግሩን ከስር መሰረቱ ተነጋግረን እንፍታው ነው እኮ አሁን የሷ እንፍታውና ወደ ስራ እንግባ ነው። ድሮ ስራ ቁጭ እንበልና ምን አለ እንጥረው። ምናልባት እሱ የሚያውቀው ሚስጥር ካለ ይነግረናል። እንግዲህ ምናልባት እስኪ ተካላችሁ ግብር እናንተው ችግር የለው። ለማንኛውም እዛቸው ከመጣ ቆየው እናንተው ችግር እንዲና ዛገር ቆየው አንድ ቦታ ላይ ጥላ ላይ እንቆየው። ለማንኛውም እኔ ግን የኔ ፈጣሪ ትግስት መስሎኝ እኔ ጭራሽ መቀበል ከብዶኛል። እባካችሁ ይሁን ነገር በሉ። እኔን ማመን አልችልም። ጭራሽ እኔን ጭምር እየተረተሩኝ ነው እነዚህ ሰዎች። ወይኔ በእግዚአብሔር ማመን አልችልም እኔ